ዶናልድ ትራምፕ ላይ የግድያ ሙከራ ነው የተመለከትነው ወይስ ሌላ ነገር ነው? በትናንትናው ዕለት እንግዲህ ዓመታዊ የዋይት ሃውስ ኮረስፖንደንት ዲነር ደግሞ የዋይት ሃውስ ዓመታዊ የጋዜጠኞች ራት እንግዲህ በሚካሄድበት ቦታ ላይ ነበር ዶናልድ ትራምፕ። ኮረስፖንደንት ዲነር ማለት እንግዲህ የዋይት ሃውስን ጉዳይ ለህዝብ የሚዘግቡና በቃ ጋዜጠኞች ናቸው እንግዲህ ተሰብስበው ከትራምፕ ጋር ደግሞ ከዋይት ሃውስ ከአሜሪካ ገቨርንመንት አድሚኒስትሬሽን ጋር ቁጭ ብለው ራት የሚበሉበት ማለት ነው። ከዛ እዚህ ራታቸው ላይ ባሉበት ሰዓት ላይ እንግዲህ ለዶናልድ ትራምፕ እንደዚህ አንድ ሰው መጥቶ ይነግራቸዋል ከጀርባቸው ማለት ነው። ሹቲንግ ወር ደግሞ ተኩስ እንደተከፈተ የምትመለከቱት ሙሉ ክልሉና ሙሉ ቦታው በረብሻ እንደዚህ ብጥብጥ ይላል። በቃ መቀመጥ ያቅታቸዋል። ጠረጴዛ ስር ይገባሉ ምናምን። እዚህ ጋር የምትመለከቱት የአሜሪካው ሴክሬታሪ ኦፍ ስቴት ማርኮ ሩቢዮ ነው እንግዲህ ጠረጴዛ ስር ለመግባት ሲል የነበረው። ዋይት ሃውስ አይደለም ይሄ ነገር የተፈጠረው። ዋይት ሃውስ አቅራቢያ በነበረ አንድ ሆቴል ውስጥ ነው። እንደምትመለከቱት ሴክሬት ሰርቪስ ጋርዶች ባሉበት አንድ ሰው ሮጦ ያልፋል። ከዛ እሱ ላይ በሚከፈት ተኩስና እሱ ላይ በተደረገ ተኩስ ልውውጥ ነው እንግዲህ ብጥብጦ ደግሞ ረብሻ የተነሳው። የምትመለከቷት ይህ ሲክሬት ሰርቪስ ወር ደግሞ የምትመለከቷት የትራምፕ ጥበቃ ቡድን አባል ነች። እንግዲህ ይህን ሰውዬ ታክል አድርጋ ይዛ የነበረችው ማለት ነው። ሰውዬው እዚህ ጋር ነው ያለው። this is the guy ኮል አለን ይባላል። በአሁኑ ሰዓት ላይ በኤፍቢአይ ቁጥጥር ስር እንደሚገኝና ኤፍቢአይ ለብቻው አክት እንዳደረገ ከጀርባው ምንም አይነት ሞቲቭ እንደሌለና ከጀርባው የረዳውና ያገዘው አካል እንደሌለ እንደሚያምን በአሁኑ ሰዓት ላይ ተናግረዋል። ይህን ይበል እንጂ ሙሉ በሙሉ እርግጠኛ አይደለም። ከጀርባው ማንም የለም ሳይሆን ከጀርባው ማንም እንደሌለ እናምናለን። በአሁኑ ሰዓት ላይ ኢንቨስቲጌሽን ነው ደግሞ የተለያዩ ምርመራዎችን ያካሄድንበት ነው ማለት ነው። እንግዲህ የኤፍቢአይ ዋና ቺፍ ወር ደግሞ የኤፍቢአይ ሊቀመንበር የኤፍቢአይ ዳይሬክተር ካሽ ፓቴል የተናገሩት። ወዲያውኑ እንግዲህ ትራምፕ ተቀምጠው ከነበረበት ቦታ ላይ አንስተዋቸው በፍጥነት እንግዲህ ራሽ ተደርገው ወደ መኪናቸው ገብተው ነበርና ከዛ ከመኪናቸው ደግሞ ወዲያው በፍጥነት ወደ ዋይት ሃውስ ገቡ እና ሌሊቱ ሙሉ ደግሞ ምሽቱን ሙሉ ዋይት ሃውስ ሎን ላይ ደግሞ የዋይት ሃውስ ግቢ ውስጥ ጠቅላላ ሲርመሰመሱ የነበሩት እነዚህ የሲክሬት ሰርቪስ ኤጀንቶች ነበሩ። ከዛ እንግዲህ ዋይት ሃውስ ከገቡ ከጥቂት ደቂቃዎች እና ከጥቂት ሰዓታት በኋላ የምትመለከቷቸው ጠቅላላ የአሜሪካ ገቨርንመንት ዋና ቶፕ የሚባሉ አመራሮች ባሉበት እንግዲህ ዶናልድ ትራምፕ ቃላቸውን ሰጥተው ነበረ። ብቻ ትናንት የተፈጠሩ ግርግር ይህን ይመስላል።